ሊገጭ ነበር። ባክሽ በጠራራ ፀሐይ ንግድ ፍቃድ ለማውጣት ተንከራተን እንደገና ለክፍያ ባንክ ተሰልፈን በዚህ ላይ ፋይዳ ብሔራዊ መታወቂያ እስካሁን አላወጣው ተቸገርን። መጋዘን ዘግተን ስራ ቁሜ ነው ያለው። ካደጋው ስላዳንሽን ግን ተባረክ። አሁን ያልካቸውን አገልግሎቶች በሙሉ መሶብ ላይ ታገኛለህ። እዚህ የት አለ? መሶብ የአንድ ማዕከል አገልግሎት። አዎ ቀልጣፋ የመንግስት አገልግሎቶችን በአንድ ማዕከል። የአፋር ኮራ መሶብ የአንድ ማዕከል ዲጂታል አገልግሎት። እንኳን ደህና መጡ። እንግዳን በመቀበል ስነ ምግባራቸው በተመሰከረላቸው ምስጉን ሰራተኞቻችን ከኢትዮጵያዊ ፈገግታ ጋር እዚሁ በአንድ ማዕከል ያገኛሉ። ምን ይፈልጋሉ? አዲስ የንግድ ምዝገባ፣ የንግድ ሥራ ፈቃድ ማሻሻያ ወይስ የንግድ ፍቃድ እድሳት አሊያም አዲስ የግብር ከፋይ መለያ ቁጥር ለማግኘት? የሰነዶች ማረጋገጫና ምዝገባ አገልግሎት። የአፋር ፍትህ ቢሮ። የትምህርት ምዘናና ፈተናዎች አገልግሎት ከኢትዮጵያ ፖስታ ጋር ተዛምደው በፈጣን ጥቅል መልእክት እዚሁ ናቸው። ኢትዮ ቴሌኮም እና ንግድ ባንክ ስለ አገልግሎት ክፍያው እርሶን ሊያገለግሉ እዚሁ ከትመዋል። ሄሎ፣ ንግድ ፍቃዱን አውጥቻለሁ። ኦልሬዲ የፋይዳ መታወቂያም ስላወጣው በፖስታ ቤት በኩል ልኬላችኋለሁ። መጋዘኑን አስከፍቱና እቃዎች ሁሉ ይራገፉ። እዚሁ ንግድ ባንክ አጠገቤ ስለነበረ 50 ሺህ ብር ልኬልሃለሁ። ክፈሏቸውና ወደ አዲስ አበባ የሚላኩ አትክልቶችም ዛሬውኑ ይግቡ። እንዴ ምን ባጭር ጊዜ በ15 ደቂቃ በለው እንጂ። አፋር ሰመራን ያለሁት አላልኩም? ኮራ የአንድ ማዕከል ጎራ አልኩኝ። ሁሉም ባንድ ያገኘው ጨራረስኩኝ። ታዲያስ ሁሉ በእጄ ሁሉ በደጄ። ጊዜው ዘመኗል ነው የምልህ። አዎ ሁሉ በእጄ ሁሉ በደጄ በመሶብ አዲስ የፋይዳ ብሔራዊ መታወቂያ ምዝገባ፣ ህትመትና ስርጭት። የሚሰጡት ውክልና አሊያም ተያያዥ ጉዳዮች አለቦት? የኢሚግሬሽንና ዜግነት አገልግሎት። የኤሌክትሪክ መስመር ካርድ ዘግቶቦታል? አይጨነቁ። ሩቅ ሳይጓዙ እዚሁ ጨርሰው እንዲሄዱ የኢትዮጵያ ኤሌክትሪክ አገልግሎት ተሰናድቶ ይጠብቆታል። በ8 ማዕከላት በርካታ አገልግሎት። የኢትዮጵያ ንግድ ባንክ፣ የአፋር ገቢዎች ቢሮ፣ ንግድ ቢሮ፣ የኢትዮጵያ ፖስታ አገልግሎት፣ ኢትዮ ቴሌኮም፣ የፋይዳ ብሔራዊ ዲጂታል መታወቂያ፣ ፍትህ ቢሮ፣ የኢሚግሬሽንና ዜግነት አገልግሎት እንዲሁም የኢትዮጵያ ኤሌክትሪክ አገልግሎት በአንድ ጣሪያ በአንድ መስኮት። ለርሶ ምቹ ማረፊያ ሻይ ቡና ካሰኞ ካፍቴሪያ። ልጅ ይዘው ከመጡ አገልግሎት አግኝተው እስኪጨርሱ በቂ የህፃናት ማቆያ አዘጋጅተናል። አገልግሎታችንን ከዚህ በላይ ለማስፋፋት በአጭር ጊዜ ውስጥ የግንባታ ማስፋፊያዎችን እያጠናቀቅን ነው። ለየትኛውም ጉዳዮ ይምጡና ይገልገሉ። የሥራ ሰዓታችን ዘወትር ከሰኞ እስከ አርብ ጠዋት 2 ሰዓት ከ30 እስከ 11 ሰዓት ከ30። አድራሻችን በአፋሯ መዲና ሰመራ ከተማ ከዋናው አደባባይ ፊት ለፊት። አዲስ የአገልግሎት አድማስ። ኮራ የአፋር መሶብ የአንድ ማዕከል አገልግሎት። ኮራ እናገልግለው። ተቋሙ በአጠቃላይ ስራ ከጀመረበት ጀምሮ እስካሁን ከ5 ተቋማት ወደ 9 ተቋማት ከ13 እንደዚሁ አገልግሎት ወደ 41 አገልግሎት ደርሶ አገልግሎት እየሰጠ ይገኛል። አጠቃላይ እዚህ የሚሰጡ አገልግሎቶች በጣም የማህበረሰቡን ወይ ደግሞ እንዲሁ የካስተመር እንግልትን፣ አላስፈላጊ ወጪን፣ አላስፈላጊ ሰዓታት ሲቆዩበት የነበረውን ወደ አንድ ተቋም ተሰብስቦላቸው በአንድ ቦታ በአንድ ጣራ ስር አገልግሎት አግኝቶ የሚመለሱበት፣ ሁሉም የሚያገኙት አገልግሎት በቴክኖሎጂ የተደገፈ፣ ክፍያዎችም ጭምር በቴክኖሎጂ የተደገፈ፣ አጠቃላይ ተጠቃሚዎችን ማዕከል ያደረገ፣ የብዙ ጊዜ የህዝብ ጥያቄ የነበረ የተመለሰ ጥያቄ፣ እንዲሁ ሌሎች በጣም ብዙ ህዝብ የሚቸገርባቸውን አገልግሎቶች እዚህ በማስገባት የመጀመሪያው ምዕራፍ ስራ ተጀምሯል። እስከ መጨረሻው ድረስ ደግሞ እንደዚሁ ይህንን አገልግሎት በማስፋት በማሳደግ ቴክኖሎጂም እንደዚሁ በማሳደግ የ2030 ዲጂታል ኢትዮጵያ እቅድን ከማሳካት አኳያ በጣም ትልቅ ሚና የሚጫወት ተቋምም ነው።